በፕሪስተን ኮርፖሬሽን ሊንዳ በቢሮ ውስጥ ምርጥ ሰራተኛ ናት። ስራ አስኪያጇ ዶኖቫን በሪፖርቱ ቢደነቅም ወደ ቦርድ ስብሰባ ገና አያስገባትም። ስራዋ የሷ መሆኑን በሁሉም እንደሚናገር ቃል ይገባላታል። ነገር ግን ስብሰባው ሲጀመር ዶኖቫን ስሟን አጥፍቶ ምስጋናውን ለራሱ ይወስዳል። ሊንዳ ለስራ ባልደረቦቿ ስሜቷን ለማጋራት ብትሞክርም እንደ እንግዳ ሰው ታያለች። ሊንዳ በቤቷ ዘመድም ሆነ ጓደኛ የላትም። በሁሉም የሽርሽር ፎቶዎች ላይ ብቻዋን ናት። ብቸኛ ጓደኛዋ በቀቀን ብቻ ነው። ሆኖም ለሁል ጊዜ ተስፋ አትቆርጥም። ጠንካራ ስራ ስኬታማ እንደምትሆን ታምናለች። የኩባንያው ባለቤት እንኳን ቀጥላ ምክትል ፕሬዝዳንት የምትሆነው እሷ እንደሆነ ተናግሮ ነበረ። ከእራት በኋላ ሊንዳ ሰርቫይቫል የተሰኘውን ፊልም ማየት ትጀምራለች። መጽሐፎቿና የሽርሽር ፎቶዎቿ በአስቸጋሪ ሁኔታ ውስጥ ስለመኖር ሰርቫይቫል ያላትን ፍላጎት ያሳያል። በሚቀጥለው ቀን ብራይደን የሟች አባቱን ቦታ ተረክቦ የኩባንያው ፕሬዝዳንት ይሆናል። ሊንዳ ምስዋን በፍጥነት ደብቃ ራሷን ለማስተዋወቅ ትሮጣለች። ነገር ግን ፊቷ ላይ ማኖች ስላለ ብራይደን ይጸየፋታል። ስለ ጫማ ቀልድ ለመቀለድ ትሞክራለች። ነገር ግን ይህ ብራይደንን ይበልጥ እንዲሸማቀቅ ያደርገዋል። ስለዚህም ጥሏት ወደ ቢሮ ይሄዳል። በኋላ ላይ ብራይደን እጇ ላይ ማዮኔዝ መኖሩን ሲያይ ሊንዳ ምን ያህል አስጸያፊ እንደሆነች ያማራል። ራስ ፈጻሚ ፍራንክሊን ሊንዳ ምክትል ፕሬዝዳንት እንደምትሆን አልተገብቶላት እንደነበረ ይነግረዋል። ብራይደን ግን ያን መርገም ለዶኖቫን እንደሚሰጠው ይናገራል። ፍራንክሊን ኩባንያው በሊንዳ ላይ እንደመመስረቱ ብራይደን አባት እንኳን ሁሉንም ስራ እሷ ላይ ጭን እንደነበር ያስረዳዋል። ብራይደን ግድ የለውም አንዳያት ወደ ሌላ ቢሮ እንዲቀይሯት ይፈልጋል። ከዛ ፍራንክሊን ባንኮክ ውስጥ ስብሰባ እንዳለና ዶናልድ ብቻውን ሊወጣው እንደማይችል ይነግረዋል። ወዲያውም ማንም ሰው በኢንዴክስ ላይ ያለውን ችግር አልፈታም። ብራድሊ ሊንዳን ለጉዞ ይዟት እንዲሄድ ይስማማል። ነገር ግን ዶኖቫን እንድትረዳው ብቻ ነው። ምንም አይነት ስብሰባ ላይ እንድትገኝ አይፈቅድላትም። በኋላ ላይ ሊንዳ ብራይደን እና ዶናቫን አብረው ሲዝናኑ ታያለች። አንድ የሥራ ባልደረባ ዶናቫን እና ብራይደን የድሮ ጓደኛሞች እንደሆኑና ዶናቫን ምክትል ፕሬዝዳንት እንደሆነ ይነግራታል። የተናደደችው ሊንዳ ለምን እድገቷ እንዳላገኘች ለመጠየቅ ወደ ብራይደን ቢሮ ትሮጣለች። ዶናቫን እዚህ የቆየው 6 ወር ብቻ ሲሆን እሷ ግን ለ7 ዓመታት እንደሰራች ትገልጻለች። ብራይደን ሊንዳ ከቁጥር ጋር ጎበዝ ብትሆንም ከሰው ጋር ተግባቢ እንዳልሆነች ይነግራታል። የንግድ ስምምነቶችን ለመጨረስ ሰዎችን መማረክ የሚችል ሰው እንደሚያስፈልግ ይገልጽላታል። እንዲሁም እርሷ ላይ የሆነ ነገር እንዳለ በመጠቆም ይበልጥ ያዋርዳታል። እንደ ማካካሻ በባንኮክ ጉዞ ላይ እንድትሳተፍና የአባሪዲን ችግር ፈታ ስህተት መሆኑን እንድታረጋግጥ ይነግራታል። ሊንዳ ለመቃወም ትሞክራለች። ብራይደን ግን ችላ ብሏት ጎልፍ መጫወት ይጀምራል። በዛ ቅጽበት የብራይደን እጮኛ ዙሪት ትመጣለች። ሊንዳም በጣም ውድ የሆነ ቀለበት ታያለች። ልትወጣ ስትል ብራይደን ሰዎች በጠረጴዛዋ ላይ ምሳ ስለምትበላ ሽታው እንዳይረብሻቸው ይነግራታል። ስለዚህም እንግዳ ማረፊያ ክፍል ውስጥ እንድትበላ ያዛታል። ይሁንና የሁሉ ነገር ውሸት ነበር። እሱ ብቻውን ነበር የረበሸው። ሊንዳ እንባዋን የተቆጣጠረች በቢሮ ውስጥ ትሄዳለች። የሁሉም ሰው አይን እሷ ላይ እንደሆነ ይሰማታል። መኪና ውስጥ ገባና ራሷን ለማረጋጋት ትሞክራለች። ነገር ግን አሁንም ያለቀሰች ነበረ። በነጋታውም ሊንዳ በኃይል ተሞልታ አውሮፕላን ማረፊያ ትደርሳለች። አባሪዲን መፍታቷን ትናገራለች። ነገር ግን ብራይደን ትኩረት ተሰጣትም። በበረራ ወቅት ወንዶች ሲቀልዱ ሊንዳ ስራዋን ትቀጥላለች። ዶኖቫን ሊንዳ ለሰርቫይቫል የላከችውን የሙከራ ቪዲዮ አግኝቶ ለሁሉም ያሳያል። ሁሉም ይስቁባታል። ሊንዳ ምን የተካሄደ እንደሆነ ስትረዳ በጣም ትበሳጫለች። ስለዚህም መፍትሄ ያለበትን ሪፖርት ላለመላክ ትወስናለች። ድንገት አውሮፕላኑ ለጥቂት ሰከንዶች ይናወጣል። አስተናጋጇ ሁሉም መቀመጫውን እንዲይዝ ትናገራለች። ብራይደን እና ሊንዳ ወዲያውኑ ያደርጋሉ። ነገር ግን ብራይደን ደካሞች ብቻ ናቸው ቀበቶ የሚያስሩት ብሎ ይቀልዳል። ስለዚህም ሌሎች ከመቀመጥ ይልቅ ይስቃሉ። አውሮፕላኑ እንደገና መናወጥ ሲጀምር ዶናቫንና 2 ሰራተኞች ይወረወራሉ። በዚህ ቅጽበት አውሮፕላኑ እሳት ይይዛል እና መውረድ ይጀምራል። የአውሮፕላኑ ግድግዳ ተቀዶ ነፋሱ አንድን ሰራተኛ ስቦ ያወጣዋል። ዶኖቫን የሊንዳን እግር ይዛል። ቷም ልትረዳው እጇን ትዘረጋለች። እሱ ግን መቀመጫዋን እንድትሰጠው ይጠይቃታል። በተመሳሳይ ጊዜ ሌላኛው ሰው ብራይደንን ሊይዘው ይሞክራል። ብራይደን ግን ወዲያውኑ ገፍቶ ይጥሰዋል። ሰራተኛው የዶኖቫንን እግር ይይዛል። የሊንዳ መነጽር ተወርውሮ ዶናቫን ፊት ያርፋል። ዶናቫን መልሶ ይመታዋል። ዶናቫን እንዲለቀው ስለጮኸበት ሰውየው እግሩን ይነክሰዋል። ዶናቫን መልሶ ይመታዋል። ከዚያም ዶናቫን የሊንዳን ጎሮሮ ይዞ እንደገና መቀመጫውን ይጠይቃታል። ስለዚህም ሹካ አንስታ እጁን ተወገዋለች። እሱም ይለቃታል። ሁለቱም ወንዶች አውሮፕላኑ ተሰብረው ይወጣሉ። የዶኖቫን ከረባት ቀዳዳው ላይ ተይዞ ስለነበር ሰውነቱ መስኮት ላይ ይጋጫል። እርዳታ ሲጠይቅ ሊንዳ መስኮቱን ትዘጋዋለች። አውሮፕላኑ አንድ ሞተር ካጣ በኋላ ባህር ላይ ያርፋል። ውሃም ወደ ውስጥ መግባት ይጀምራል። ሊንዳ ከቀበቶ ጋር የታገለች ትንፋሿን ትይዘዋለች። አንዴ ራሷን ነጻ ካደረገች በኋላ ወደፊት ትዋኛለች። አስተናጋጇን አስከሬን ሲታይ ትደነግጣለች። ከመጮሃ በፊት ከአውሮፕላኑ ወጥታ ወደ ላይ ትወጣለች። ነገር ግን
የምትገኝበትን ቦታ የት እንደሆነ አይታወቅም። ብዙም ሳይቆይ አውሮፕላኑ ሰምጦ ይጠፋል። በሚቀጥለውም ጠዋት ሊንዳ በአንድ ደሴት ላይ ትነቃለች። ለጥቂት ጊዜ ስትዞር ብራይደል እዛ መኖሩን ታያለች። እሱም ራሱን ስቶና እግሩ ላይ ትልቅ ቁስል አለ። ሊንዳ ድንጋይ በድንጋይ በማምታታት አንድ ቢላዋ ትቀርጻለች። ከዚያም ግንዶችና ቅጠሎችን ሰብስባ መጠለያ ትሰራለች። እንዲሁም ጉድጓድ ቆፍራ የኮኮናት ቅርንጫፍ በማስቀመጥ የዝናብ ውሃ ታጠራቅማለች። ምሽት ላይ ዝናብ መዝነብ ይጀምራል። ሊንዳ ግን መጠለያ ውስጥ ሆና ብራይደንን ትንከባከበዋለች። በሚቀጥለውም ቀን ሊንዳ ከኮኮናቱ ውስጥ ውሃ ትጠጣለች። በዚህ ቅጽበት ብራይደል ይነቃል። እሷም ውሃ ታጠጣዋለች። ሌላ ማን አለመትረፉን ሲሰማ ይደነግጣል። ሊንዳን ስለረዳችው በጣም ያመሰግናታል። በኋላ ላይ ሊንዳ እንጨቶች በማሸት እሳት ታያይዛለች። እንዲሁም እሳት መዳ በእሳቱ ላይ ትጠብስለታለች። ለብራይደን ስትሰጠው ሽታውን ስለጠላው አልበላም ይላል። ስለዚህም ሊንዳ በግዳፉ ውስጥ ትከትለታለች። በሚቀጥለውም ጠዋት ሊንዳ አንድ ትልቅ ቀንድ በማግኘቷ ትደሰታለች። ሆኖም ብራይደን ተበሳጭቶ ለምን ምልክት አላደረግሽም ብሎ ይጮህባታል። ሊንዳ ቅድሚያ የምትሰጠው በሕይወት ለመቆየት እንደሆነ ትነግረዋለች። እሱም ግን ቅድሚያ መስጠት ያለበት ለመዳን ነው ብሎ ያስባል። ብራይደን ለመቆም ሲሞክር ከፍተኛ ህመም ይሰማዋል። ሊንዳ ልትረዳው ስትሞክር እንድትነካው አይፈልግም። እሷም ለስላሳ እጆች ስላሉት አሾፍበታለች። ብራይደል ተቆጥቶ እሷ ሰራተኛ እንደሆነችና በአግባቡ እንድታናግረው ያስታውሳታል። የተበሳጨችው ሊንዳ እቃዋቿን ይዛ ብቻዋን ትታው ትሄዳለች። ሰዓታት ሲያልፉ ብራይደል ብቻውን ደህና እንደሆነ ለመምሰል ይሞክራል። ሆኖም መጠማትና መራብ ይጀምራል። ያለ እሷ መኖር እንደማይችል ይረዳል። በዚህ ምሽት ኃይለኛ ንፋስ መጠለያውን ያፈርስበታል። በሚቀጥለውም ቀን ፀሐይ ቆዳውን ያቃጥለውና ራሱን ይስታል። ሊንዳ ውሃ ይዛ ትመጣለች። አሁን ቢሮ ውስጥ እንዳልሆነ ትነግረዋለች። እሱም ይስማማል። ሊንዳ የአሳማ ዱካ እንዳየች ትናገራለች። እሱን ለማደን ጦር ትሰራለች። ብራይደል የሂሳብ ባለሙያ ሊንዳ ሳማ ታድናለች ብሎ ይጠራጠራል። ሊንዳ ወዲያውኑ ስትራቴጂና ፕላን ክፍል ሰራተኛ እንደሆነች በማሳሰብ ታርመዋለች። ስራዋ እንዳላየና እንዳዋሸ ትነግረዋለች። በጫካ ውስጥ ሊንዳ ዱካውን ትከተላለች። ነገር ግን ድምፅ ስትሰማ ትቆማለች። ድንገት አሳማው ከኋላ መጥቶ ይጥላታል። እንደ እድል ሆኖ አሳማው የወደቀ ዛፍ ውስጥ ይያዛል። እሷም ለማምለጥ ጊዜ ታገኛለች። አሳማው ዞሮ ይከተላታል። መሬት ላይ የወደቀውን ጃኬቷን እስኪያገኝ አይቆምም። ሊንዳ ከላይ ዘላ አንገቱ ላይ ትወገዋለች። ሆኖም ጦሩ ይሰበራል። አሳማውም ሊያራግፋት ይሮጣል። ሊያጠቃት ሲመጣ በሌላኛው የጦር ስባሪ ትወገዋለች። አሳማው አሁንም በሕይወት ስላለ ሊንዳ ደጋግማ አይኑን ትወገዋለች። በመጨረሻም ትገለዋለች። ኋላ ላይ ሊንዳ የአሳማውን ጭንቅላት ብራይደል ፊት ትጥላለች። ማደን እንደምችልም ትነግረዋለች። በዚያ ምሽት ሁለቱም በስጋ ይደሰታሉ። ከጥቂት ቀናት በኋላ ሊንዳ ደሴቱን ስትቃኝ ፏፏቴ ታገኛለች። ለመታጠብ ትወስናለች። ድንገት ድምፅ ሰምታ አንዲት ጀልባ ታያለች። ሊንዳ እርዳታ ለመጠየቅ ትሮጣለች። ነገር ግን እዚህ ደስተኛ እንደሆነ ስታቅ ታቆማለች። ወደ ካምፓ ተመልሳ ለብራይደን ውሃ ትሰጠዋለች። ከቅጠል የሰራችውን ቦርሳዋን ታሳየዋለች። ሆኖም ብራይደን 2 ሳምንት ሆነን አልተገኘንም ብሎ ይበሳጫል። ሊንዳ ተስፋ እንዳይቆርጥ ትነግረው ብራይደን ይጮህባታል። ጀልባ መስራት እንዳለባቸው ይነግራታል። ሊንዳ መጥፎ ሐሳብ እንደሆነ ትነግረዋለች። መጨቃጨቃቸው ይጀምራል። ብራይደን ሊንዳ በዚህ ሁኔታ ደስተኛ እንደሆነች ይረዳል። ሊሄድ ቢሞክርም እግሩ ስለቆሰለ ይቸግረዋል። እሱ ትልቅ ኩባንያ ፕሬዝዳንት እንደሆነ ይፎክራል። ሊንዳ ግን ስቃበት አባቱ የሰሩትን እሱ በዝግጁ እንዳገኘ ትነግረዋለች። ብራይደን ከስራ ሲያባራት ሊንዳ ይበልጥ ትስቃለች። ብራይደን ራሱን መጠለያ ለመስራት ይሞክራል። ነገር ግን ሁሉም ይወርቅበታል። በዚህ መሃል ሊንዳ ጠንካራ ቤት ኮፍያና አልጋ ሰርታለች። እንዲሁም በአሸዋ ላይ እርዳታ የሚል ጽሑፍ በእንጨት ትሰራለች። ብራይደን ተርቦ ስል ይዛል። ሊበላው ሲሞክርም ስለሚጸየፍ ይተፈዋል። በመጨረሻም ሊንዳ ወደ ሰራችው የምግብ ጠረጴዛ ይቀርባል። እሷ ግን ጥርሱ ላይ የሆነ ነገር እንዳለ በማሳሰብ ታዋርደዋለች። ቢላዋ እንዳላት ሲያይ ባህር ዳር እንዳገኘችው ትነግረዋለች። ብራይደን ይቅርታ ጠይቆ ሊንዳ ግን ይበልጥ እንዲዋረድ ፈልጋለች። ብራይደን ምን ያህል እንደናቃትና ለኩባንያው ምን ያህል አስፈላጊ እንደሆነች ይናገራል። እሷ ግን እያሾፈችበት መብላቷን ትቀጥላለች። ተስፋ የቆረጠው ብራይደን ተንበርክኮ ለመርዳት ቃል ይገባል። ብራይደን እሷን ለማስደሰት ማንኛውም ነገር ለማድረግ ይለምናል። ሊንዳ በመጨረሻም ተስማምታ መልሳ ትቀበለዋለች። ከሰዓታት በኋላ ሊንዳ እግሩን ለማለማመድ አብራው ትጓዛለች። ወደ ተራራ ወጥተው አደገኛ በሆነ መንገድ ላይ ያልፋሉ። መርዛማ ፍሬዎችን እንዴት መለየት እንዳለበት ታሳየዋለች። በመጨረሻም ኤክስ ምልክት ያለባቸውን ድንጋዮች ታሳየዋለች። በዚያ የደሴቶች ክፍል መርዛማ እጽዋት ብቻ ስላለ በፍጹም እንዳይሄድ ታስጠነቅቀዋለች። ሲመለስ ብራይደል እረፍት ይወስዳል። ድንገት ሊንዳ የቆመችበት መሬት ይናዳል። እንዳትወርቅ
ግንዶችን ትይዛለች። ብራይደል ወዲያውኑ ደርሶ ያድናታል። ሁለቱም ተደራርበው መሬት ላይ ወርቃሉና ይስቃሉ። በእራት ወቅት ሊንዳ ከፍራፍሬ አልኮል እየሰራች እንደሆነ ተነግረዋለች። በምሽት ሁለቱም ይሰክራሉ። ሊንዳ ባለትዳር እንደነበረችና ባሏ በሞት እንደተለያት ተነግረዋለች። ሆኖም ባሏ የማይወዳትና ክፉ ስለነበር እንደማታዝንለት ትገልጽለታለች። ብራይደልም አባቱን ፈጽሞ እንደማያውቀውና ቤተሰብ ውስጥ ፍቅር እንዳልነበረ ይነግራታል። እናቱ በደል ይፈጸምባት ነበር። ይህ ሊንዳ አነሳሳታል። ባሏ ሰካራምና በዳይ እንደነበር ትነግረዋለች። አብዛኛውን ጊዜ የመኪና ቁልፍ ትደብቅ እንደነበርና ነገር ግን አንድ ምሽት ክፉ ነገር ሲያደርግባት ቁልፉን ትሰጠዋለች። እሱም በመኪና ሄዶ በአደጋው ይሞታል። ይህን ለማንም ተናግራ አታውቅም። ከደሴቱ መውጣት እንደሌለባት ትናገራለች። በሚቀጥለውም ጠዋት ሊንዳ በከባድ ስካር ትነቃለች። ፊቷን ለመታጠብ ስትሄድ ብራይደል ሲታጠብ ታየዋለች። ማራኪ እንደሆነ ትገነዘባለች። ከሰዓት በኋላም ማዕበል ይመጣል። ሊንዳ ብራይደልን ከሚወርቅ ዛፍ ታድነዋለች። ማዕበሉ እስኪያልፍ ዋሻ ውስጥ ይደበቃሉ። በሚቀጥለውም ቀን ሊንዳ ብቻዋን ትነቃለች። ብራይደልን ፍለጋ ትሄዳለች። ካምፓቸው ወርቋል። ሊንዳ የባህር ዳርቻ ላይ ስለሰራችው ይቅርታ ትጠይቃለች። ብራይደል አዲስ ካምፕ ከፍ ባለ ቦታ ላይ አብረው እንደሚሰሩ ይነግራታል። ከጥቂት ጊዜ በኋላ አዲስ ካምፕ ይሰራል። ብራይደል ላስተማረችው ሁሉ ያመሰግናታል። ምሽት ላይ ምግብ ለመስራት ይሞክራሉ። ለመጀመሪያ ጊዜ ሆኖ ነው። ድንገት ሊንዳ መፍዘዝ ትጀምራለች። ብራይደል ምግብ ውስጥ መርዛማ ፍሬ እንደጨመረባት ትረዳለች። ሊንዳ ስትወርቅ ብራይደል በድብቅ የሰራውን ጀልባ ይዞ ወደ ባህር ይገባል። ሆኖም ጀልባው ይፈራርስና ብራይደል ባህር ውስጥ ይሰምጣል። እጮኛ ዙሪ የመጣች ይመስለዋል። እሷ ግን ትተፋበታለች። እንደ እውነት ከሆነ ሊንዳ ገና ከመርዙ ሳትድን አድነዋለች። ባህር ዳር ላይ ሕይወቱን ለማዳን ስትሞክር በድጋሚ ትተፋበታለች። በሚቀጥለው ጠዋት ሊንዳ ቁጥጥሩ በእሷ እጅ እንደሆነ ልታስተምረው ትጀምራለች። ብራይደል እንዲታመም ታደርጋለች። ሰውነቱ እንዳይንቀሳቀስ የሚያደርግ መርዝ ትሰጠዋለች። ብራይደል መናገርና መንቀሳቀስ አይችልም፣ ነገር ግን ይሰማል። ሊንዳ ቢላዋ እሳት ውስጥ አሞቃ ልብሱን አውልቃ ትለዋለች። ስለ ድሮ ውሻዋ እያወራች እሷ አለቃ እንደሆነች እንዲቀበል ታስፈራረዋለች። በጩቤው ብልቱን የቆረጠች አስመስላ ታስፈራረዋለች። ብራይደል መንቀሳቀስ ስላልቻለ ያለቅሳል። ሆኖም የሞት አይጥ አምጥታ ለማሳየት ዝም ብላ እንዳስፈራራችው ትገልጽለታለች። ሌላ ስህተት ከሰራ ግን ቀጣዩ አይጥ እንደማይሆን ትዝታለች። ብራይደል ሲሻለው ስራውን ይቀጥላል። ሊንዳ ግን ችላ ትላለች። በሌላኛው የባህር ዳርቻ ዙሪያ በጀልባ ስትመጣ ሊንዳ ትደነግጣለች። ዙሪ ሊንዳን አቅፋ ስሟን ታስታውሳለች። ሊንዳ ብራይደል ደህና እንደሆነ ትነግራታለች። ግን በልቧ ይህ ሁኔታ እንዲያበቃ አትፈልግም። ዙሪና ካፒቴኑ ወደ ካምፕስ ስትወስዳቸው ሌላ ፈላጊ መኖሩን ትጠይቃለች። ዙሪ በራሷ ጀርባ እንደመጣች ትነግራታለች። ሊንዳ ወደ ተራራ ተወስዳቸውና ጫማዋን የምታስር መስላ ትቀራለች። ዙሪ ከተራራው ጫፍ ላይ ተንሸራታ ካፒቴኑ ሊዛ ቢሞክር ሊንዳ እርዳታ አትሰጣቸውም። ሁለቱም ወርቀው ይሞታሉ። ሊንዳ ወደ ካምፑ ተመልሳ በጥፋተኝነት ስሜት ባህር ዳር ትቀመጣለች። ብራይደል እንሂድ ይላል። እሷ ግን ታምም ያለው ትላለች። ብራይደል ብቻውን መሆን እንደማይችል ይናገራል። በዚህ ምሽት ሊንዳ የዙሪ ድምጽ ይሰማታል። ዙሪ ነፍሰ ገዳይ ያለች ትመጣባት ትመለከታለች። ሆኖም ይህ ቅዠት እንደነበር ትረዳለች። በሚቀጥለው ጠዋት ብራይደን ለአደን ይወጣል። ነገር ግን አሸዋ ውስጥ እጅ ያያል። የዙሪን ቀለበት ሲያገኝ ይደነግጣል። ብራይደል ተቆጥቶ ወደ ካምፑ ይሮጣል። ሊንዳ ዙሪን ገላ እንደሆነ ይጠይቃታል። ሊንዳ ዙሪ በራሷ እንደወደቀች ትናገራለች። ብራይደን ግን አያምናትም። ባሏን እንዳጠፋችው ሁሉ እሱንም እንደምትገለው ይገምታል። ብራይደል ቢላዋን ይዞ ሊንዳ ማሳደድ ይጀምራል። በጫካ ውስጥ ፍለጋ ሲያደርግ ሊንዳ ከላይ ዘላ ታጠቀዋለች። በጫማ ገመድ ልታንቆ ትሞክራለች። እሱም ቢላዋውን ይጥላል። በትግል ወቅት ብራይደን የሊንዳን ቆዳ ይገነጥላል። ሊንዳ በድጋሚ ጥቃት ትዘነዝራለች። እሱም ሊያነቃት ይሞክራል። እሷ ግን ትነክሰዋለች። ሊንዳ በድንጋይ ራሱን ትመታዋለች። ቀለበቱን እንደያዘች አሳይታው ትውጠዋለች። ብራይደል እንደገና ያጠቃታል። ሊንዳ ቢላዋን አግኝታ ሆዱ ላይ ተወጓለች። ብራይደል ወደ ምልክት ወዳለበት ድንጋይ ይሸሻል። ብራይደል እዛ ቦታ የመዝናኛ ቦታ መኖሩን ይረዳል። እንደዋሸችውም ያውቃል። ቤት ውስጥ ገብቶ ቁስሉን ያክማል፣ ውሃም ይጠጣል። ሊንዳ በቤት ውስጥ ቢከር አማካይነት ያሾፈችበት ታናግረዋለች። ቢላዋውን ባህር ዳር እንዳላገኘችው ትነግረዋለች። ሊንዳ የካፒቴኑና የዙሪ ሞት እንዳፈጠነችው ትነግረዋለች። ብራይደል በቤት ውስጥ ሲደበቅ ሊንዳ ሽጉጥ ይዛ ትመጣለች። ብራይደል መለወጡንና
እንደሚወዳት በመናገር እንድትመራው ይለምናታል። ሊንዳ እንደምትወደው ትነግረዋለች። ሆኖም ራይድል ሊያጠቃ ሲሞክር ትነቃበታለች። በትግል ወቅት ሽጉጡን ይነጥቃታል። ነገር ግን ጥይት የለውም። ሊንዳ በጎልፍ እንጨት ደብድባ ትገለዋለች። ከአንድ ዓመት በኋላ ሊንዳ ስኬታማ ሰው ሆና ትታያለች። በባህር ላይ ብቻዋን እንደተገኘች ይወራል። ስለ ገጠመኟ መጽሐፍ ጽፋለች። ወደ ፊልምም ሊቀየር ነው። አሁን ደግሞ ሰዎች ራሳቸውን እንዲያድኑ የሚያስተምር መጽሐፍ እየጻፈች ነው። ፊልሙም በዚህ ይጠናቀቃል። እንደዚህ ያለ ተጨማሪ ቪዲዮዎች ለማግኘት ሰብስክራይብ በማድረግና የደወል ምልክቱን በመንካት ይተባበሩን።